እንኳን ወደ ማስተርፒስ የዩቲዩብ ቻናል በደህና መጣችሁ። ዛሬ የምንነጋገረው ተራ ስለሆነ ስነ ልቦና አይደለም። በዓለም ዙሪያ ጥቂት የማይባሉ ስኬታማ የተባሉ መሪዎች፣ ነጋዴዎች እና ሰዎችን በቀላሉ የሚያታልሉ ግለሰቦች የሚጠቀሙበትን ነገር ግን ማንም ሰው ጮክ ብሎ ሊነግራችሁ የማይፈልገውን የጥቁር ስነ ልቦና ወይም ዳርክ ሳይኮሎጂ እና የሰዎችን አእምሮ የመቆጣጠር ሚስጥራትን በጥልቀት እንመረምራለን። ቪዲዮውን ማየት ስትጀምሩ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይህ ቪዲዮ ረጅምና ዝርዝር መረጃ የያዘ ነው። እስከ መጨረሻው ድረስ በትዕግስት ከተከታተላችሁ በዙሪያችሁ ያሉ ሰዎች የሚጠቀሙባችሁን ድብቅ ተንኮሎች በሙሉ ማየት ትጀምራላችሁ። ማንም ሰው በቀላሉ ሊያታልላችሁ ወይም ስሜታችሁን ሊበዘብዝ አይችልም። ይህንን እውቀት የማካፍላችሁ ሌሎችን እንድታጠቁበት ሳይሆን በአስቸጋሪው የዓለም መስተጋብር ውስጥ ራሳችሁ እንድትከላከሉበት ነው። ዝግጁ ከሆናችሁ ወደ መጀመሪያው ታላቅ ሚስጥር እንለፍ። የመጀመሪያው ታላቅ ሚስጥር የማኪያቬሊያኒዝም ባህሪና የሰዎች ድብቅ ስብዕና ነው። በዳርክ ሳይኮሎጂ ስነ ልቦና ውስጥ የጥቁር የሶስትዮሽ ወይም የሰዎች መጥፎ ስብዕና መገለጫዎች የሚባሉ አሉ። ከነዚህ ውስጥ አንደኛው ማኪያቬሊያኒዝም ይባላል። ይህ ስብዕና ያላቸው ሰዎች ግብህ የሚያጸድቀው የምትከተለውን መንገድ ነው በሚል መርህ ያምናሉ። ማለትም የፈለጉትን የስልጣን፣ የገንዘብ ወይም የክብር ደረጃ ላይ ለመድረስ ማንኛውንም ሰው መስዋዕት ለማድረግ ወደ ኋላ አይሉም። እነዚህ ሰዎች በመጀመሪያው ግንኙነታቸው እጅግ በጣም ጨዋ፣ አሳቢና ቅን መስለው ይቀርባሉ። ነገር ግን ውስጣቸው ሁልጊዜ እናንተን ለራሳቸው ጥቅም እንዴት እንደሚያውሏችሁ ያስባል። የእነሱን ተንኮል ማወቂያው ዋነኛው መንገድ ከእናንተ ውጭ ያሉትን ሌሎች ሰዎችን እንዴት እንደሚይዙ ማየት ነው። ለአንተ መልካም እየሆኑ ሌሎችን የሚያንቋሽሹ ወይም የሚበዘብዙ ከሆነ የእነሱ መልካምነት ጊዜያዊና አንተን ለመያዣነት የተጠቀሙበት መረብ መሆኑን ማወቅ አለብን። ሁለተኛው የላቁ የማጭበርበር ስልቶች ወይም ጋዝላይቲንግ እና ድብቅ ጥቃት። የሰዎችን አእምሮ መስበር በዳርክ ሳይኮሎጂ ስነ ልቦና ውስጥ ትልቁ መሳሪያ ነው። ከዚህ ቀደም በአጭሩ እንዳየነው ጋዝላይቲንግ የተባለው ዘዴ ሰውን አእምሮውን እንዲጠራጠር የማድረግ ጥበብ ነው። በዚህ ክፍል ግን ይበልጥ በጥልቀት እናየዋለን። ማጭበርበርን የሚያዘወትሩ ሰዎች እናንተን ሙሉ በሙሉ በቁጥጥራቸው ስር ለማድረግ የሚከተሉትን 3 ደረጃዎች ይጠቀማሉ። ደረጃ 1 ማግለል። ተንኮለኛው ሰው መጀመሪያ የሚያደርገው እናንተን ከሚያስቡላችሁ የቅርብ ጓደኞቻችሁና ከቤተሰቦቻችሁ ማራቅ ነው። እነሱ አይወዱሽም፣ እኔ ብቻ ነኝ ላንቺ የማስበው በማለት ብቸኛ እንድትሆኑ ያደርጋል። ደረጃ 2 እውነትን መካድ። የሆነ ስህተት ሲሰሩ በግልጽ እያያችሁ እንኳን በጭራሽ አልነበረም፣ ህልም አይተሃል በማለት የራሳችሁን የማየትና የመስማት ብቃት እንድትጠረጠሩ ያደርጋሉ። ደረጃ 3 ጥገኝነትን መፍጠር። በራሱ መተማመን ሲጠፋ ውሳኔዎች ሁሉ በእሱ ላይ ብቻ ጥገኝነት እንዲኖራቸው ያደርጋል። የስሜት መረብና የፍቅር ጋጋታ አደገኝነትም ሌላኛው ዘዴ ነው። ሌላው ሰዎችን የማጥመጃ ስልት የፍቅር ጋጋታ ወይም ላቭ ቦምቢንግ ይባላል። ይህ ስልት በአብዛኛው በፍቅር ግንኙነት ውስጥ የሚከሰት ቢሆንም በጓደኝነትና በስራ ቦታም ጭምር ይሰራል። ግንኙነቱ በጀመረ በጥቂት ቀናት ውስጥ ሰውየው በምስጋና በስጦታና ከመጠን ባለፈ እንክብካቤ ያጥለቀልቃችኋል። ህይወታችሁ ያለሱ ባዶ እንደሆነ እንዲሰማችሁ ያደርጋል። አንዴ ይህንን ካደረጉና እናንተ ሙሉ በሙሉ ልባችሁ ከሰጣችሁ ጨዋታው ይቀየራል። በድንገት ያለምንም ምክንያት መራቅ ይጀምራል። በዚህ ጊዜ የእናንተ አእምሮ ያንን መጀመሪያ የነበረው ከፍተኛ የደስታና የፍቅር ስሜት ለመመለስ ሲል ሰውየው የሚለውን ሁሉ ለማድረግ ይስማማል። ይህ ትልቅ የስነ ልቦና ወጥመድ ነው። እውነተኛ ፍቅር እና መከባበር በሂደት እንጂ በአንድ ጀንበር በጋጋታ አይገነባም። ሌላኛው የሰዎችን የሰውነት ቋንቋ በላቀ ደረጃ የመተርጎምና የማንበብ ጥበብ። አንድ ሰው በቃላቱ ሊዋሽ ይችላል፣ ነገር ግን ንዑስ አእምሮ ወይም ሳብኮንሺየስ ማይንድ በሰውነቱ ላይ እውነተኛ ስሜትን ያሳያል። የሰዎችን ድብቅ ሀሳብ ለማንበብ የሚረዱት የላቁ ምልክቶች የሚከተሉት ናቸው። የመዋጥ እና የጉሮሮ እንቅስቃሴ። አንድ ሰው ውሸት ሲናገር ወይም ሲጨነቅ በአፍ ውስጥ ያለው ምራቅ ይደርቃል። በዚህ ምክንያት ንግግር በምታደርጉበት ጊዜ በተደጋጋሚ ጉሮሮውን የሚጠርግ ወይም ምራቅ የሚወጣ ከሆነ የሆነ ነገር እየደበቀ መሆኑን መረዳት ይቻላል። ሁለተኛው የአይን አቅጣጫ። አንድ ሰው ጥያቄ ሲጠየቅ ወዲያውኑ ወደ ግራ በላይኛው ክፍል ካየ ትዝታን እያስታወሰ ነው ማለት ይቻላል። ነገር ግን ወዲያውኑ ወደ ቀኝ በላይኛው ክፍል ካየ አዲስ ታሪክ ወይም ውሸት በአእምሮ እየፈጠረ ሊሆን ይችላል ማለት ነው። ሶስተኛው የእግር አቅጣጫ። ከሰው ጋር እየተነጋገራችሁ ሳለ የሰውየው እግር አቅጣጫ ወደ እናንተ ሳይሆን ወደ ውጭ ወይም ወደ በሩ ከዞረ
ሰውየው ካላችሁበት ቦታ ለመሄድ እየቸኮለ ወይም ውይይቱ እንዳልተመቸው ያሳያል። ሌላኞቹ ዘዴዎች የተገላብጦች ስነልቦናና በሰዎች ላይ ተጽዕኖ የማሳደር ጥበብ ምንድናቸው ቢለውን ስናይ የጥቁር ስነልቦና ባለሙያዎች ወይም የዳርክ ሳይኮሎጂ ባለሙያዎች ሌላው የሚጠቀሙበት ዘዴ የተገላቢጦች ስነልቦና ወይም ሪቨርስ ሳይኮሎጂ ይባላል። ይህ ዘዴ አንድ ሰው እንዲያደርግ የምትፈልገውን ነገር እንዳያደርግ በመከልከል ወይም ተቃራኒውን እንዲያደርግ በመንገጫገጭ ሀሳብን እንዲቀበል የማድረጊያ ዘዴ ነው። ሰዎች በተፈጥሯቸው ነፃነታቸውን ይወዳሉ። አንድን ነገር አታድርግ ስትላቸው ለማድረግ የመፈለግ እድላቸው ይጨምራል። ለምሳሌ በአንድ የስራ ፕሮጀክት ላይ አንድ ሰው እንዲሳተፍ ከፈለግ ይህ ስራ ለአንተ በጣም ከባድ ስለሚሆን አትችለውም ስትለው ሰውየው ራሱን ለማረጋገጥ ሲል ስራውን በግድ ለመስራት ይነሳሳል። ይህንን ዘዴ ማወቃችሁ ሰዎች እናንተን በዚህ መንገድ እንዳይነዷችሁ ይረዳል። ዛሬ ያየናቸው የዳርክ ሳይኮሎጂ ስነልቦና ሚስጥራት በሙሉ በዙሪያችን ባለው ዓለም ውስጥ በየቀኑ የሚከሰቱ ናቸው። ታዲያ ራሳችንን እንዴት እንጠብቅ? ዋናውና ትልቁ ጋሻችሁ ንቃት ነው። አንድ ሰው በህይወታችሁ ውስጥ ከመጠን በላይ ተጽዕኖ ሊያሳድርባችሁ ሲሞክር ቆም ብላችሁ አስቡ። ስሜታችሁን ሳይሆን እውነታውን መርምሩ። በራሳችሁ እውነት፣ በራሳችሁ እውቀትና አቅም ላይ ሙሉ እምነት ይኖራችሁ። ማንም ሰው የእናንተን ፍቃድ ሳያገኝ ሊቆጣጠራችሁ አይችልም። ይህንን ረጅም ቪዲዮ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። በህይወታችሁ ውስጥ እንደዚህ አይነት ተንኮለኛ ሰዎች ገጥሟችሁ ያውቃሉ? ያጋጠማችሁን ታሪክ በኮሜንት አጋሩኝ። ቪዲዮ ጠቃሚ እውቀት ከሰጣችሁ ላይክ ማድረጋችሁንና ለወዳጅ ዘመዶቻችሁ ማጋራታችሁን አትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ህይወታችሁ የሚቀይሩ ጠቃሚ ስነልቦና እና የስብዕና ግንባታ እውቀቶች ሁልጊዜ ለማግኘት ማስተርፒስ ቻናልን ሰብስክራይብ ያድርጉ።